ለምንድን ነው ያለቀሰው? ኦነግ መጣብኝ ብሎ ነው። ኦነግ እኮ ፍየል ጠባቂ ጋር አልመጣም። ምን አስደነገጥ? በህልም መጣ በኦነግ። ኦነግ እንደዚህ እንደሚፈራ አላውቅም ነበር እኔ። እመቤቴ ኦነግ እንደዚህ እንደሚፈራ አላውቅም እኔ። ሌሊት እኮ ሲናገራችሁ ነበር። ሌሊት እየመጣ እኮ ነው ኦነግ እኮ። ይሄ ነው እንደ ጀግንነት። እገላለሁ፣ ጀግና ነኝ፣ ዮኒ ማኛን አስገድላለሁ ስትል የነበርክ ኦነግ ሲመጣ ገደል ትገባለህ። ሽንታ ኦኬ እንዴ ላይ ነው ከምን ጅርተን ይጋ አራንተ ነው ሁሌ ቢያት ይወጥ ተባለ ተቀረ ማጀነ ማፍሮ ማፍና ዳራጅስ ቤት እንጀራ ማኔዳ ሰብስክራይብ ጎዲ አሪፈ ጠይጣ ጎዲ በከዲምቱ ሰመለቶ ቤል ጥቁቲ ኦል ከጁረ ካየሩ አከሲቲ ማቲ ለኛ ተይስ እንጃ 50 ሾው ኦል ገበኑ ማኑ እንትን ሲዳሙ በርባቶ በለየን ኪየ ቪዲዮ ላልተኒ አከልመት ይረደበሩ ሰብስክራይብ ጎዲ አሪፈ ተይ ይቃንኩ በለይ ሰፈሰኒ ማቲ ከሰኒ ኢልሞሮሞቲ ገጀበይ ሳፊረ ዳበዳ ሲንጃ 50 ሾው ኦሮ ባይ እሱን እያስመለሰ ነው። አረ መስሚያው ጥጥ ነው ኦሮሞ። ይሄን ነው ማለት እዲ አረ መስሚያው ጥጥ ነው ኦሮሞ። ከሚሴን ጸዳ አድርጎ ኦሮሚያ ብሎ ይጽፍልሃል። ከሚሴ ላይ ቀብረር ብሎ ከሚሴን ሙሉ በሙሉ ኦሮሚያ ብሎ ይጽፍልሃል። ምን እንደምታመጣ እናያለን። አረ ይመቻ። ምን እንደምታመጣ እናያለን። አረ ይመቻችሁ። ማይ አስ ወርዲዝ ማይ ያቸው እዚህ ጋር የሚጽፉትን ማየት ነው አባቴ። ሰንሰለቴማ ተደብቃ ሰሞኑን ተደብቃለች። አጀንዳ የላትም። ምን ይሆናል ኢትዮጵያ ገባው ብላ ሙድ ይዛ ልትመጣ ነው። እኛ ኤርፖርቱ ራሱ በስም እዮዳብ ረዳ ብለን ቼክ አድርገናል። አስወርጋል። የለህም፣ አትዋሽ። ኢትዮጵያ አልገባም። እኔ አየር መንገድ የሚሰሩ በጣም ከጫፍ እስከ ጫፍ ነው የማውቃቸው። ከሲኢኦ ጀምሮ ወዳጆች ነን። አጅስ ጊቭም ነምበር ስምን ሰጠሁት፣ ስልክ ቁጥርን ሰጠሁት። ወፍ የለም። አንድ ዝምባም ጉቶ የታባ ልትገባ። አሁን 10 ኪሎ ኒውት የወሎ ፖለቲካ እንዴት አስቀያሚ እንደሆነ የምታየው የሚያከናውኑት ማለት ነው፣ ህዝቡ አይደለም። አሁን በኋላ ላይ ገብቶ ጌም ይጫወታል። ልክ አለቀሰ አይደለ? አያችሁት? ይሁት እንግዲህ ገብቶ ጌም ሲጫወት ታየዋለህ። በሰከንድ ውስጥ ጌም ሲጫወት ታያለህ። ለዚህ ነው የወሎን ህዝብ እያዋረዱ ነው የምልህ። አምና ፕላይን ያንን ነው የምለው። የወሎን ህዝብ ሙልጭ አድርገው አዋረዱት። ናናናናናና ጀለሴ በምን አደርግሃለሁ መሰለ፣ በብሎግ ነው የምሸኝስ ጀለሴ። ተጠናቀቅ። እሺ 18,000 ታፕታፕ አንዴ ቤተሰብ አንዴ 20,000 እንግባ። ለምንድን ነው ያለቀሰው? ኦነግ መጣብኝ ብሎ ነው። ኦነግ እኮ ፍየል ጠባቂ ጋር አልመጣም። ምን አስደነገጠ? ምን አስደነገጠ? ፍየል ጠባቂ ጋር ኦነግ አልመጣ። ምን አስደነገጠ? በህልም መጣ በኦነግ። ኦነግ እንደዚህ እንደሚፈራ አላውቅም ነበር እኔ። እመቤቴ ኦነግ እንደዚህ እንደሚፈራ አላውቅም እኔ። ሌሊት እኮ ሲናገራችሁ ነበር። ሌሊት እየመጣ እኮ ነው ኦነግ እኮ። ይሄ ነው እንደ ጀግንነት። እገላለሁ፣ ጀግና ነኝ፣ ዮኒ ማኛን አስገድላለሁ ስትል የነበርክ
ኦነግ ሲመጣ ገደል ትገባለህ። ሽንታ 19,000 ገብተናል ቤተሰብ። ኢትዮጵያ ስገባ እኮ የጎሪጥ ነው የሚያዩኝ። እመቤቴን በፍርሃት ተሞልተው ሽንት በሽንት እየሆኑ ነው የሚያዩኝ። ሽንት በሽንት ደረት ነፍተን ወቅስ ያደረግ ምናምን ነገር ሽንት በሽንት የለቅሶ ፖለቲካ አማራን ያስበላዋል። አማራን አስበላው። አይጠቅመውም ለአማራ። የው ለቅሶ ፖለቲካ አልኩኝ ነኝ። ለምን ትግራይ አያለቅስም? እኔ እኮ ግራ የገባኝ ተጋሩ ለምን አያለቅሱም? ለምን አያለቅሱም? በአሁኑ ሰዓት ተጋሩ ፖለቲካ ነው እንዴ ለቅሶ? ለምን ተጋሮች አያለቅሱም? እኔ በቃ መልስ ያጣሁበት ጥያቄ 2 ዓመት ከ6 ወር ጦርነት ተቆርጥሞ ተበልቶ እንዴት ተጋሩ አያለቅስም? የጀግኖች ቁና ተጋሩ አባቴ የጀግኖች ቁና ናቸው። አያለቅሱም። ተጋሩ አባቴ የጀግኖች ቁና ናቸው። አያለቅሱም። አያለቅሱም። ግን እኔ የሚገርመኝ አሁን እንደው ለአማራ ልጆች የሆነች ነገር ልበል። ኢሳያስ አፈወርቂ የዶክተር አብይ ቀኝ እጅ ነው። ተግባባ። የዶክተር አብይ ቀኝ እጅ ነው አይደለም? ነው። በጣም ቀኝ እጁ ነው። በጣም ይግባባሉ። በጣም ጥሩ ናቸው። ኢሳያስ አፈወርቂ ፋኖ ግባና ኤርትራ ላይ ሰልጥን አለ። እንደው የመሀይምነታችሁ የቆረቆንደነታችሁ ብዛትን ልንገር። የአብይ ቤስት ፍሬንድ እንደሆነ እያወቅ እዛ ሄደት ስትሰለጥን ሚስጥርን በሙሉ እንደው በምን አስተሳሰብ በምን ጭንቅላት እንደምትመሩ እኮ ሳስብ ያሳዝነኛል። የአብይ ቀኝ እጅ ኢሳያስ አፈወርቂ ነው። አብይን ሉጋ ኤርትራ ገብቼ ልሰልጥን የምትለው ደግሞ አማራ ፋኖ ነህ። አሁን ለምሳሌ የዮኒ ቬጋስ የኔ ቤስት ፍሬንድ ነው። እነ ፍየል ጠባቂዎቹ ዮኒ ቬጋስ ጋር ገብተው እሱ ጋር አንዳንድ ሚስጥሮች ሊያወሩት እንደማለት እኮ ነው። ዮኒ ቬጋስን ወይም ተሙ ጋር ሄደው ተሙ የኔ ወዳጅ የኔ ጓደኛ ደሩዛ ሀረሩ ጋር ሄደው ባይ ዘ ዌይ ዮኒ ማኛን እንድናጠፋው አብረን እንስራ እኮ ነው የሚሉት። ይህን ያህል ደንቆሮ የሞላበት ፖለቲካ የአማራው ፖለቲካ እንደሆነ በዚህ ትረዳለህ። ሙሉ ለሙሉ እጅን አሳልፎ የሚሰጠው ኢሳያስ አፈወርቂ ሙሉ ለሙሉ እጅን አሳልፎ የሚሰጠው ኢሳያስ አፈወርቂ ለማን ነው? ለዶክተር አብይ ነው። ደሰው ለማንም አይደለም። እንዴት ይህን ሰው መረዳት ያውቃል? ጦርነቱን በሙሉ አብረውት ከጎኑ የነበሩት 2 ዓመት ከ6 ወር አብረው ጦርነት አብረው ሲያደርጉ የነበሩ ወዳጆች ጋር ሄደ አብይን ሉጋው ብለ ትሰለጥናለህ? የአማራ ልጆች አይ ፖለቲካ ታሳዝናላችሁ። በእውነት በጣም ነው የምታሳዝኑት። ምኑ ጋር ምን ማድረግ እንኳን እንደምትችሉ አታውቁትም። አየህ ምን ያህል የአብይ ቀኝ እጅ ማለት ኢሳያስ አፈወርቂ ቀኝ እጁ። እሱን እወጋለሁ ብለህ እዛ ቤት ስገባ መደበሪያ ነው የሚያደርግ ኢሳያስ። ተሰልጥን፣ ተፈራገጥ፣ ምን በል መሳሪያ ያስገዛሃል። ቢዝነሱ ነው። ኢሱ አንበሳ ነው። መሳሪያ ልግዛ ብትል ይኸው መሳሪያ ግዛ፣ መሳሪያ አለኝ ይሸጥልሃል።
ፋይናሊ ምን ልትሆን ከዛ በኋላ ለአብይ አስረክበሃል። በደንብ አድርጎ አብይ ና ውሰዳ እስቲ ጎብኛቸው ብሎ ይልሃል። ምንም ፖለቲካ አታውቁም። ፖለቲካ የማይቻልበት ያለው የአማራው መሆኑ ሳይ አዝናለሁ፣ በጣም አዝናለሁ። ኦሮሞው ኦነግን ጫፍ እስከ ጫፍ አስታጥቋል፣ ጫፍ እስከ ጫፍ አሰልጥኗል። በጣም በሚሊዮን የሚቆጠሩ ኦሮሚያን የሚጠብቁ አሰልጥነዋል። ትግራይም እንደዚሁ አሰልጥናለች። አማራው ኤርትራ ሄጄ ልሰልጥን ስትል አይ መድኃኒዓለም፣ አይ ፈጣሪ፣ እንደው አማራ ህዝብ ምን በድሎ ይሆን? ምን በድሎ ይሆን? አሸሼ ነው አሸሼ፣ አብይ መጣልን ከመሼ ነው ጭውቴው። አሸሼ ነው አሸሼ፣ አብይ መጣልን ከመሼ። አሸሼ 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 ነው ጭውቴው። እንዲያ እንዲያ ነው እንዲያ አብይ መጣልን ከወዲያ። እንዲያ እንዲያ ነው እንዲያ አብይ መጣልን ከወዲያ፣ መጣልን ከወዲያ። አይ መድኃኒዓለም ምን ይሻላችኋል? ማይ ጀነራል እና ፍየል ጠባቂ መች ተስማምቶ ያውቃል? ምናልባት ፍየሉን ሰርቆት ይሆናላ። ፍየሉን ዘርፎት ይሆናል አባቴ። ሌላ በምን ሊጣሉ ትችላለህ አባ? ፍየሉን ተዘራረፉ። ና አንተንም ማሸኛ ያለው ጀለሴ እዚህማ አላስቀምጥህም። ቆይ ና በብሎክ ነው መሸኝ። እንዲያንዳ ነው እንዲያንዳ አብይ መጣልን ከወዲያ ትላለህ። ለማንኛውም እኛ የአማራ ህዝብ አደራ ሌሎች ለትግራይ ልጆች ለኦሮሞ ልጆች እባካችሁ ከአማራ ህዝብ ጋር እንዳትጣሉ። እንደው በፈጣሪ ከህዝቡ ጋር አይደለም ችግሩ ያለው። እነዚህ ኮልኮሌ አማራን ሊያስበሉ የመጡ መጥፎ መርዞች አሉ። በአማራ ስም የሚቸረችሩበት ጎፈንድም የሚለምኑት እነሱ ናቸው። ከሶሻል ሚዲያ ማራቅ ያለብን። እየለመኑበት እየተጫወቱበት የሚገኙት እነሱ ናቸው። ስለዚህ እነሱ ላይ ጥንቃቄ ማድረግ ያስፈልጋልና እኔ እንደ አንድ አማራ ልጅ የኦሮሞ ልጅን አክባሪ ነኝ፣ የትግራይ ልጅን አክባሪ ነኝ። እንደ አንድ የአማራ ልጅ ኦሮሞ አልበደለኝም ምንም ነገር፣ የትግራይ ልጅ አልበደለኝም ምንም ነገር ምንም። አየህ ዛሬ የምታየው ህወሓት ይሻለኝ ነበር ብሎ የሚያወራው የአማራ ልጆች ናቸው፣ የአማራ አክቲቪስቶች ናቸው። እኔንም ጨምሮ ሲያታሉኝ ነበር ህወሓት ይሻላል እያሉ። ይሲ ዋይ ህወሓትን ጠላት ብለህ 27 ዓመት ስታወራ ነበርክ። እንዴት አሁን ህወሓት ይሻላል ልትል ቻልክ? የአማራ ፖለቲከኛ ፎዋይድ። አየህ አብይም ቢሄድና ሌላ ቢመጣ አብይ ይሻል ነበር ብላችሁ ታወራላችሁ። እያንዳንዱን ኮምፕሌን ስታደርጉ ትኖሩና ይሻላል ትላላችሁ፣ እያንዳንዱን ነገር ማለት ነው። ስለዚህ የአማራ ፖለቲከኛ መሪ ስለሌለው ምን ያደርጋል? አማራውን የማስጠላት ስራ ሲሰሩ ይውላሉ። ስለዚህ በፈጣሪ ይሁንባችሁ። የአማራ አክቲቪስቶች ምላስ እንጂ ልብ የላቸው። 90% ነው ማውራ፣ ልብ የለውም። እዚህ ሆነው በለው ግደለው ምናምን ሲባል ነበር። አንድ ታስታውሳላችሁ፣ እስራኤል ሀገር የሚኖር
አንድ ዮሴፍ ይጥና የሚባል የትግራይ ልጅ አሯሩጦ የታባቱ እንደከተተው አይታችኋል። አንድ የትግራይ ልጅ አንተ የትግራይን ነው የምትሳደበው ና ብሎ ሲለው ሮጦ ሄዶ ምንድን ነው ያለው? አረ ሊገለኝ ነው። ለእስራኤላዊ ወታደር ለፖሊስ በአማርኛ ነው ያወራው። ሊገለኝ ነው ሲል ታየዋል። ሀራራ የሚባለው መኪና ውስጥ ሆኖ ሲደነፋ ውጣ ከመኪና ሲል ብሎ ከመኪና የሚወጣ ነው። እንዳለ ሽንት በሽንት ናቸው። ጀግና ብዬ የምለው እኔ ሰለሞን ቦጋለ ጀግና ነው። መኮንን ከበደ ጀግና ነው በአማራ። ክሩቤል ጀግና ነው በአማራ። መማር ሴቷ ጀግና ናት። በግንቦት ሰባት ስም ሲነግድ የነበረ ሌባ ነው የምታገኝ። አሁን መጥቷል። ሳሚ የሚባል ልጅ ሳምሶን ይባላል። አፍሮ አድርጎ መጥቷል። ትልቅ ሽማግሌ ሰውዬ ላይቭ ላይ እኮ እንቅልፉን እያለ የሚተኛ ሰውዬ መጥቶልሃል። ዳዊት የሚባል የግንቦት ሰባት ቀንደኛ ዘራፊዎች የነበሩ አሁን በአማራ ስም መጥተዋል። ሊቦጠቡጡት ቢዝነስ መጣ ቢዝነስ ሲመጣ የልመናውን ፖለቲካ እያጧጧፉ እየለመኑ ዝርፍ ያደርጉታል። ይሄ ነው ጎንደሬ። ድፍን ጎንደሬ ጀግና ነው። ድፍን ጎጃም ጀግና ነው። ድፍን ሸዋ ጀግና ነው። አብዛኛው የሚረብሹት የሚዘርፉት የወሎ አክቲቪስቶች ናቸው። እሱም አረብ ሀገር ያሉ ናቸው። ፍየል ጠባቂ ናቸው። ወይ አውሮፓ እንደዛ ናቸው በሙሉ። ይህንን ነው የምነግርህ። ስለዚህ እባካችሁ የኦሮሞ ልጆች እንደው በፈጣሪ ይሁንባችሁ። የትግራይ ልጆች ፕሊዝ ይህን አንደርስታንድ አድርጉልኝ። በፍየል ጠባቂዎች ንግግር እንደው በፈጣሪ አማራን አትግዱት። እንደው በፈጣሪ ይሁንባችሁ። እኔ አለው እኔ መልስ ሰጪ ነኝ። ለእኔ ተዉት። የፍየል ጠባቂን ፖለቲካ ገደል የምከትላችሁ እኔ ነኝ። አፕራምስ የፍየል ጠባቂን ፖለቲካ ገደል የምከተው እኔ ነኝ። ስለዚህ ሌሎቻችሁ እባካችሁ ሌሎቹን ተዉ። የወሎ አክቲቪስቶች ቀሚስ ለባሽ ፈሳሞች ናቸው። ቀሚስ ነው የሚለብሱት ወንዶቻቸው። የወሎ አክቲቪስት ነን የሚሉት ቀሚስ የሚለብሱ ናቸው። ኑሯቸው የተመሰቃቀለ ነው። ህይወት የላቸውም። ይህን ነው የምነግርህ። ትምህርትም የለም። ስለዚህ በሙሉ ከሞጣ ጀምረ ብትሄድ የወሎ ቅዳሜ ገበያ ምና አዝማሪ ናቸው። ስለዚህ በአማራ ስም የሚነግዱ ስለሆነ ይገረብ ይከፉ ለማለት ያክል ነው። እዛ 20 ሺህ አልፈናል እንዴ? እርስ በራሴው እያየ ጀነራልና ከድርታ አለ። ይሄን ነው ለአማራ ክሩቤልና ራስ ጎልድን ወልዳችሁ አምጡት። ራስ ጎልድ ይጠቅማችኋል። እኔን ተውኝ። ራስ ጎልድ ክሩቤልን አደራ በሰማይ አደራ በምድር ፊት ለፊት አምጧቸው። ታሪክ ያውቃሉ፣ እውቀት አላቸው፣ መጽሐፍ ቅዱስ ያውቃሉ። አምጧቸው ወደፊት። እሱን ካረጋችሁ ምናልባት የአማራው ፖለቲካ ትንሽዬ ጭላንጭል ሊኖረው ይችላል። ተሰዋ ጋር ሳይ የወሎ ሙስሊሞች ናቸው። አብዛኛው ሙስሊሞች ናቸው አክቲቪስት የሚሰሩት። ያው ፍየል ጠባቂዎች ናቸው ምናምን። እሱ ችግር የለው። ተሰዋ ጋር ሳይ በእናቶችም ባላቅጣል እኔው እውነት ነው። ለእናቶችማ እኔ ኮንዶሚኒየም አሰጠው። እናቶች ሙሉ የሚመርቁት ዮኒ ማኛን ነው። ሙሉ እናቶች ኮንዶሚኒየም ያሰጠው ሰው ነኝ። እግዚአብሔር ይመስገን። ሲያለቅሱ የነበሩትን ለምኜ ስንት ነገር ተሰርቶ ቤት እንዲሰጣቸው ኮንዶሚኒየም እንዲሰጣቸው ያደረግማ ዮኒ ማኛ ይባላል። ዮኒ ማኛ ነው በደንብ ተደርጎ የሚደረገው። ይሄን ነው ምለው። ሰላማችሁ ይብዛ። አሁንም የወሎ አክቲቪስት ተብዬዎች
አማራን እያስበላችሁ ስለሆነ እባካችሁ መጀመሪያ የትምህርት ደረጃችሁን ምን እንደምትሰሩ ለአማራው ምንድን ነው የምትጠቅሙት የሚለውን ነገር ይዛችሁ ነው። አትጠቅሙም። ስለዚህ